ሞት መረገም ቢሆን ኖሮ እና አቡነ ተክለ ሃይማኖት አይሞቱም ነበር። ሞት በአዲስ ኪዳን እርግማን ቢሆን ኖሮ ሕግ ስለሆነ የተፈጥሮ ሕግ ስለሆነ ነው የሄዱት እንጂ በአዲስ ኪዳን ሞት ጉልበተኛ ሆኖ መረገም ሆኖ ቀጥሎ ቢሆን ኖሮ አቡነ ገብረ መንፈስ ቅዱስ አይሞቱም ነበር። ቅድስት አርሴማ እናታችን አትሞትም ነበር። ቅድስት ክርስቶስ ሰምራ አትሞትም ነበር። ሞት መመረጥ፣ መጠራት፣ ወደ እግዚአብሔር እቅፍ መሄድ እንደሆነ ደጋጎቹ አባቶቻችን ደግሞ ነግረውናል። ለተዘጋጁት ሞት መመረጥ ነው፣ መኖር ከባድ ስለሆነ ማለት ነው። ለዚህ ነው ቅዱስ ጳውሎስ የምድሩን አየና በአገልግሎቱ ውስጥ እግዚአብሔር የቅንነት አምላክ፣ የርኅራኄ አምላክ፣ የደግነት አባት እግዚአብሔር ወደ ሶስተኛ ሰማይ ሄዶ በዚያ ያለውን አኗኗር እንዲያይ ፈቀደለት። እስከ ሶስተኛ ሰማይ የተነጠቀው ቅዱስ ጳውሎስ ሲመለስ ምድርን ጠላት። ከዚያ ምንድን ነው ያለው? ልሄድ ከክርስቶስ ጋር ልኖር እናፍቃለሁ፣ የሚሻለው እዛ ነው አለ። ብዙዎቻችን ሞትን የምንፈራው እዛ ስላላየነው ነው። ጻድቁ አቡነ ተክለ ሃይማኖት በምናኔ ሲኖሩ ቆይተው በመጨረሻ የልዑልን መንበር እንዲያጥኑ ህዳር 24 ቀን በላይ ከእስራው 40 ከ24ቱ ካህናተ ሰማይ ጋር እንዲያጥኑ ተጠሩ። ሰማያዊ መልአክ ሆኑ። ምድራዊ መልአክ ነበሩ እኮ። እንደገና በሰማይ መልአክ አረጋቸው እግዚአብሔር። በስጋና በደም በአጥንትና በሰውነት በነፍስ ባሉበት በዚህ ባሉበት ቁመና መላእክት አቅፈው ደግፈው ወሰዷቸውና የሰማዩን አኗኗር የሰማዩን ምስጢር እዛ ያለውን ህልውና ሕይወት አዩ። ምስጋናቸው የማይቋረጥ እረፍታቸው ምስጋናቸው እረፍታቸው የሆኑ ካህናትን አየ። ሁሉም የወርቅ ማዕጠንት ይዘዋል። የዕጣኑ ሽታ በሕይወቴ እንደዛ አይነት መዓዛ አሽችቼ አላውቅም። የሰማይ ሽታ ደስ ይላል አሉ። እናም ዕጣኑ አይሰነፍጥ፣ አያፍን፣ አይጨንቅ፣ ምስጋናው አይሰለች። እኔም ሳይታወቀኝ በአፌ እግዚአብሔር ምስጋናውን ቃል ሞላው። ቅዱስ 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 አልኩኛል። ኢትዮጵያዊው ጻድቅ አቡነ ተክለ ሃይማኖት። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ስለዚህ ከዚያ ሲመለሱ መሄድን ናፈቁ። በቃ ሰማይን አየት አድርጎ በጨረፍታ መመለስ ቢቻል እኛ ምድር ላይ ለመኖር ብዙ ዋጋ ባልከፈልን ነበር። ሰው ጨካኝ የሚሆነው ክፉ የሚሆነው ነፍሰ ገዳይ ምቀኛ ዘረኛና ተንኮለኛ የሚሆነው እዚህ ብቻ የሱ ፋይል ያለ ስለሚመስለው ነው። ማምሻው ሲደርስ ይናፍቃል። ግን ምድር ላይ ብዙ ነገር ስላባከነ እንኳን ሳያደርሰው የሚጠራ ብዙ ነው። ስለዚህ ሞት መረገም ስላልሆነ ብዙ የምንወዳቸው አባቶች ሄደዋል። የእነሱን በረከተ እግዚአብሔር ለእኛ የሚያድለን። አሁን ደግሞ በዚች ምድር ላይ የእኛ ተራ ነው። በወረፋ ሰልፍ ይዘን ወደ ሞት ለመሄድ 2018 መስመር ላይ ቆመናል። የ2017 መንደር ተዘጋ። ያ ከተማ 365ቱ ቀን ተቆለፈ። ምን ተጽፎበት ይሆን? እኔና እናንተ አምና ያምናው ታሪካችን እያንዳንዱ ገጽ ላይ የጎበዝ ተማሪና የሰነፍ ተማሪ ደብተር ታውቃላችሁ። ድሮ በልጅነታችን ትምህርት ቤት ስንማር የደብተር እርማት ይደረግ ነበር። ያሁኑን አላውቅም። እና በጣም ሰነፎች ስንሆን ሳንማር ስንቀር ይለብጠዋለሁ ብለን 5 ገጽ በግምት እንሰል ነበር። ከዚያ ወደፊት በቃል የሚያጽፉን ጋር እንጽፋለን አይደል? ትዝ ካላችሁ ከዚያ የደብተር እርማት ቀን ምን እንደምንገለብጥ ግራ ይገባናል። ወይ እንሰንፋለን፣ ያመልጠናል። አስተማሪውንም ለማጭበርበር እንሞክራለን። ወደኋላ ቅጥ ሲያደርግ ብዙ ባዶ ሉክ ነው። ስንት ባዶ ሉክ ይሆን? ከ365ቱ የዕድሜያችን ሉክ ውስጥ የትኛው ሉክ ነው ባዶ? አንዳንዴ ደግሞ ሰንፈን እንሞነጫጭረዋለን። ስርዝ ድልዝ ይበዛዋል። የተዘለዘ የተደለዘ የተሰረዘ የሕይወታችን ገጽ የትኛው ይሆን? ዘፈንና መዝሙር የተቀላቀለበት እርግማንና ምርቃት አንድ ላይ የያዘ ከሰይጣንና ከእግዚአብሔር ቀላቅለን የበላንበት ስንት ታሪክ አልፎን ይሆን? ያለፈው ዓመታችን ታሪክ ውስጥ ጨፍረንም አሸብሽበንም የታየንበት አሁንማ ገመናችን ሁሉ የተገለጠበት የራሳችን ፔጅ አለን። ማህበራዊ ሚዲያውን ተመልሳችሁ ይሁት። ለጠንቋይም ለእግዚአብሔርም እኩል የሰገዳችሁበትን ታዩታላችሁ እዛው ላይ። ስለዚህ የሕይወታችን ገጾች ብዙ ናቸው፣ አልፈዋል። አሁን ደግሞ አዲስ ደብተር እግዚአብሔር ሰጥቶን መቼ እንደሚያልቅ ባናውቀውም 12ኛ ገጽ ላይ ደርሰናል። ምን ጻፍክበት ወንድሜ? 12ቱ ገጾች ላይ በቀናት በእያንዳንዱ በማይክሮ ሰከንድ በሰከንዳት ከዚያ በደቂቃዎችና በሰዓታት በዕለታትና በሳምንታት እየተቆጠረ መጥቶ 2 ሳምንት ልንደፍን 2 ቀን ቀርቶናል።
በሳምንታት ውስጥ 27 ልንሞላ የአዲሱን ዓመት እግዚአብሔር እድሜና ጤና ይስጠለውላችሁ። ግን ስንት ነገር ተጻፈበት። መስከረም 1 ጀምሮ ምን ጻፋችሁ? ለእግዚአብሔር የተላከው ምን አይነት ደብዳቤ ይሆን? የትኛው ገጻችን ያማረ ነው? ነገስ ምን ልጽፉ ተዘጋጅታችሁ ይሆን? ስንት ሰው ነው የፍርድ ቤት ቀጠሮ ያለው፣ የርግማን መርሃ ግብር ያለው፣ የጭካኔ ሐሳብና ዕቅድ ያለው፣ የዝሙት ቀጠሮ ያለው፣ የተንኮልና የርግማን ቀጠሮ ያለው ስንታችን ከኛ መካከል ስንት ይሆን? ዛሬስ በሐሜት ፔጁን ሙልት አድርጎ የዋለ ስንት ሰው ይሆን ከኛ መካከል? በውሸት ገጹን ሞልቶ የዋለ ስንት ይሆን? እግዚአብሔር ተሸካሚ ነው። ኃጢአታችን ግንባራችን ላይ ቢጻፍ እመሰ አንተ ኃጢአተኑ ትተአቀብ እግዚኦ እግዚኦ መኑ ይቀውም። አንተ ኃጢአትን ብትጠባበቅ ኃጢአተኑ ትተአቀብ እግዚኦ መኑ ይቀውም። አቤቱ ማን ይቆማል በፊት? ኃጢአታችን ግንባራችን ላይ ቢጻፍ ኖሮ ማን ይቆማል በፊቱ? ማን? የሁላችንንም ታሪክ መዳፉ ላይ ያዘው። አረ አንድ አባባል አለ እኮ አባቶቻችን የሚሉት በአባባል ደረጃ ቅዱስ ገብርኤል እግዚአብሔርን እንደው አንድ ጊዜ ዓለምን አንተ እንደምትይዘው በመዳፌ ይዤ ልያት ብሎታል። እኔ እንዳየው እንድታይ ፈቅድልህ ይሆናል፣ እኔ እንዳለፍኩ አይተህ አታልፍምና አልሰጥህም አለው ይላሉ አባቶቻችን። የእግዚአብሔርን ትዕግስት ለማስገንዘብ የተጻፈ ታሪክ ነው የሚል አባባል። እግዚአብሔር ታጋሽ ነው እኮ በጣም ታጋሽ። የሕይወታችንን የመጽሐፍ ታሪክ እንደፈለግን ኖረን በምላሳችን ጻድቅ ሆነን ሁሌ እንኖራለን። ሰው በምላስ የሚጸድቅ ቢሆን ኖሮ ማንም ሲኦል አይገባም። ግን አሁን ምናልባት ሲኦል የተጨናነቀ አይመስለንም በኃጢአታችን ብዛት። ከቅዱሱ መጽሐፍ ሚዛንነት ተነስተን ራሳችንን የት ጋር እናድርገው ብንል ልባችን ይነግረናል። ለገነት የሚስማማ ሕይወት ማናችንም የለንም። እግዚአብሔር ግን መሐሪ ነው። መጽሐፍ ሁሉ በድለዋል፣ ኃጢአት ሰርተዋል፣ የእግዚአብሔር ክብር ጎሏቸዋል ይላል። መሐሪው እግዚአብሔር ግን ገመና ሸፋኝ ነው። መሐሪው እግዚአብሔር ግን ይቅር ባይ ነው። ያችን እኮ ሴት በድንጋይ ልትወገር ስትመጣ ንጽሕት ነሽ አላላትም። ሊገድሏት የመጡት ግን የባሰባቸው ናቸውና ንጹሕ ከሆናችሁ ምጧት አላቸው። ዛሬ ቢሆን ንጹሕ ነኝ ብለን ትልቁን ኮብልስቶን የምንጭንባት እኛ ነን። እዛች ሴት ላይ ስትዘሙት አገኘናት ተብላ ፊት ለፊት አምጥተው ጌታ ፊት ምን እናርጋት? በሕጋችን ሙሴ በድንጋይ ትወገር ብሏል፣ አንተ ምን ትላለህ አሉት። ከእናንተ መሃል ንጹሕ የሆነ ይውገራት አለ። ግን ህሊና ነበራቸው ሰዎቹ። በጣም ደስ የሚለው ታሪክ ይሄ ነው። እኛ እኮ ህሊና የለንም። አሁን ፈራጁ የበዛ አይመስላቸው? የሚፈርጅ የሚፈርድ እኮ በዝቷል። ስም የሚሰጥ አቅጣጫ የሚያስቀምጥ ሞልቷል እኮ። የራሱ የህይወት አቅጣጫ የተዛነፈበት፣ መንገዱ የጠፋበት፣ መንፈሳዊው ቁመና የተዛነፈበት፣ የት እንደሚሄድ ግራ የተጋባ ግን መንገድ አሳያለሁ የሚል መንገድ የጠፋበት፣ መፍትሄ ሰጭን የሚል መፍትሄ ያጥ ሰው የበዛበት ዘመን ላይ ነው ያለነው። እግዚአብሔር ከዚህ ይሰውረን። አንድ ሰው በህይወቱ ደስተኛ ሆኖ ስለማያውቅ ሐኪም ጋር ሄደ። ሳይካትሪስት ጋር፣ የስነ አእምሮ ሐኪም ጋር በሰለጠነው ዓለም ነው። በእኛ ሀገር የተጨናነቀና የተቸገረ ሰው በሃይማኖት ደረጃ ጥሩ አበንሳ ካለው በቂው ነው። ከሳይካትሪስት በላይ ነው። ትልቁ አእምሮን ዘና የሚያደርግና መንፈስን የሚያረጋጋ ወደ ልብ የሚመልስ ትልቁ የምክር መንገድ ቢኖር መንፈሳዊ ምክር ነው። ምክር ሰናይት ለኩሉ ዘይገብራ ነው። ቀዳሚ ያለ ጥበብ ፈሪሃ እግዚአብሔር። ተጨንቆ የመጣውን ሰው እግዚአብሔርን መፍራት ስታስተምረው የህይወት መስመሩ ከዜሮ እንደሚጀምር ያውቃል። ትላንት የነበረ ታሪክህ እግዚአብሔር ቂመኛ አምላክ አይደለም። ዛሬ ስትጀምር ይሰርዘዋል። አንተ ከህሊና የተነሳ አትረሳው። ምን ነው እንደው በልጅነታችን ሰርተን የምንጸጸትባቸው ታሪኮች እኮ አሉ። ያ ዘመን ያ ነው ይላል እግዚአብሔር። ንስሐ ከገባሽ በኋላ ይቅር ሲል የሚረሳ አምላክ ነው ያለን። ክብርና ምስጋና ለስሙ ይሁን። ረስቼዋለሁ የሚል እግዚአብሔር ይቅር ባይ አባት ነው። ይቅር ሲል የሚረሳ መርሳት መዘንጋት የባህሪ ሆኖ አይደለም፣ ይተወዋል ማለት ነው። ይተወዋል። አንቺ ትላንት እንዲህ ነሽ አይሉ ዘውሩ ተወልደ አይኑ በርቶለት ሲመጣ ያ ዕውር የነበረው ነው እንዴ አሉ ሰዎች። በድሮ ታሪኩ ጠሩት። አሁን ግን አይናማ ነኝ አለ። እግዚአብሔር ሲያገኘን እንቀየራለን እኮ። ከአሳዳጁ ሳውል ውስጥ ጳውሎስን ያወጣው ማን ነው? እግዚአብሔር አይደለም እንዴ? ከተጠራጣሪው ጴጥሮስ ውስጥ ስምዖን ውስጥ ጴጥሮስ አለት ያወጣው እግዚአብሔር እኮ ነው። ከተጠራጣሪው ቶማስ ውስጥ ሙሉ ሐዋርያነትን ያወጣ ማን ነው? እግዚአብሔር አይደለም እንዴ? አያችሁ፣ ከሃዲውን ጴጥሮስ ተመልሶ የራሱ አደረገው። የገሊላውን አሳ አጥማጅ የቤተ ክርስቲያን መሪ የሰማይ ቁልፍ ያዥ አደረገው። እግዚአብሔር ታሪክ ይቀይራል። ስሙ የተመሰገነ ይሁን። እግዚአብሔር ታሪክ የሚቀይር አባት ነው። ይቅር ባይ ትልቁ
ምክር ያለው ቤተክርስቲያን ውስጥ ነው። በዛኛው ዓለም የታመመው ሰው ይመጣና ዶክተር አለው ሳይካትሪስቱን እኔ በህይወት ተደስቼ አላውቅም። የአእምሮ ሕክምና ያስፈልገኛል፣ ክትትል ያስፈልገኛል። የተዛነፈ ነው በህይወቴ ደስ ብሎኛ አያውቅም አለ። ኧረ ተው ችግር የለውም ዛሬ መፍትሄውን ታገኛለህ አለው። ምንድነው መፍትሄው ብሎ ጠይቋል። መፍትሄውማ ከዚህ አሁን ካለውበት ከኔ ሆስፒታል አለፍ እንዳልክ 3 ቤት እንዳለፍክ 4ኛው ቤት እከሌ እከሌ የሚባል አንዳንድ የተለያዩ ሰርከስና አስቂኝ ትርኢቶች የሚያሳይ እከሌ እከሌ የሚባል የታወቀ ሰው አለ። የኔን በሽተኞች የሚያስቅልኝ እሱ ነው። ከተወለደ ጀምሮ ስቆ ማያውቀውን ሰው ሁሉ የሚያስቅ ሰው ነው። እሱ ጋር ሂድና ግባ እጽፍልሃለሁ ብሎ ሊልከው ሲል ዶክተር ሌላ ሐኪም ቤት ካለ ላከኝ አለው። ምን ነው ሲለው ያ በሽተኞችን እየላክ ማከማቸው ሰውዬ እኔ ነኝ አስቂኝ አለ። ስቄ አላውቅም። አያችሁ ምላጭ ቢያብጥ በምን ይበጡታል ይላሉ አባቶቻችን። ውሃ ቢያንቅ ነገሩኝ እስኪ በምን ይውጡታል? ውሃ ራሱ ካነቀ ሌላ ነገር ቢያንቅ በውሃ ይዋጣል። ያ ትልቁ ሰው ሰዎችን የሚያዝናናው መፍትሄ የሚሰጠው ሰው በሽተኛ ሆኗል። ከባድ ነው። ሐኪም ታሞ ሲቸገር መድኃኒት እጁ ላይ ያለ ለብዙ ፈውስ የሆነ እግዚአብሔር ከዚህ ይሰውረን ሁላችንን። ስለዚህ በብዙ መልኩ አሁን እንደ ውሃ የሚያንቀው እኛም የምናንቅ ሰዎች ሆነናል ነው ምላችሁ። ሐኪም የምንመስል በሽተኞች፣ መፍትሄ የምናሳይ የሚመስል ለራሳችን መፍትሄ ፈላጊዎች፣ በችግር ውስጥ ያለን የሌላውን ችግር የምንፈታ የምንመስል በርካቶቻችን ነን። የሃይማኖት ተቆርቋሪዎች የምንመስል ግን ሃይማኖቷን የምንቆፍራተኛ ነን እኮ ሳናውቅ። የሚገድሏችሁ ሁሉ እግዚአብሔርን የሚያገለግሉ የሚመስልበት ዘመን ይመጣል። ለአሕዛብ ብቻ መሰላችሁ? ለእኛም ነው። ቄሱንና ጳጳሱን እየረገምን እየሰደብን ቤተ መቅደስ ባዶ እንዲሆን እየሰራን እንደሆነ እንኳን አይገባንም። አገልጋዮች ላይ የምናደርገው የንግግርና የስድብ ውርጅብኝና ዶፍ መቅደሱን ባዶ እንደሚያደርገው አናውቅ። እግዚአብሔር የተሸከመውን ካህን አንድ ቀን ስላየነው አናልፈውም። እሱ የዕድሜ ልክ ኃጢአታችንን እኮ ንስሐችንን ሰምቶ ይዞት 60 ስገጂ 100 ስገጂ ብሎ ቀኖና ሰጥቶ ቁረቢ ብሏል። አንድ ቀን ሻይ ሲጠጣ ብታዩ አታልፊውም። በስድብ ስንቧጭሮ ነው የምንውለው። አደባባይ ላይ አውጥተን እናሰጠዋለን። የእኛን ገመና ተሸፍኖ የሰው መግለጥ የምንሮጥ ሰዎች ነን። እግዚአብሔር ይቅር ይበለን ሁላችንን። ስለዚህ የምንኖረው በእግዚአብሔር ትከሻ ላይ ነው። የተሸከመን እግዚአብሔር አልደከመውም። እኛ ግን ተሸከሙኝ ያላሉትን ሰዎች እየገፈተርን እየጣልን ነው እኛ ላይ ሳይቀመጡ። እግዚአብሔር ሁላችንንም ከትከሻው ላይ አያወርደን ወገኖቼ። ተሸክሞናል። የምንኖረው በፍቅሩ ትከሻ ላይ ተቀምጠን ነው። በትዕግስቱ ትከሻ ላይ ተቀምጠን ነው። እግዚአብሔር እንደዚህ ነው። አያንሸራተትም ትከሻው፣ አይጥልም ትከሻው፣ አይዝልም ስለተሸከመን። አይደክመውም። አባት ነዋ። አባት ምን ቢደክመው ልጁን አይጥለውም። ስሙ የተመሰገነ ይሁን። ስለዚህ በእግዚአብሔር ቸርነት እዚህ ደርሰናል። ከዚህ በኋላ ምንድነው እቅዳችን? እግዚአብሔር ከመረጠው ሕዝብ ጋር የእግዚአብሔር ሰውነት ይዘን ነው የምናልፈው። ትልቁ ነገር ይሄ ነው። በብዙ መከራና ስቃይ ውስጥ ብዙዎቻችን አለን። የመኖር ስጋታችን ጨምሯል። ደስ የሚሉ ነገሮች ከፊታችን የሉም፣ ግን እናልፈዋለን። ማን ካለ ከኛ ጋር? እግዚአብሔር ካለ ነው። ስለዚህ እግዚአብሔር የመረጠው ቁመና ያስፈልጋል። በዚህ ዓመት የመጀመሪያው ጉዳይ ለእግዚአብሔር የተመረጠ እግዚአብሔርን ደስ በሚያሰኝ የህይወት መንገድ ላይ መቆም አለብን። በቃ አያዋጣም፣ ምድር አያዋጣም። የልጅ ጡረተኛ የበዛባት ሆናለች ምድሪቷ። የሽማግሌ አሳዛኝ የሚታይባት በስታለች ምድሪቷ። ጤነኛ የጠፋበት ነው። ሁላችንም በትክክል አልተመረመርንም እንጂ ማንም ጤነኛ የለም። ይቅርባዩ አምላክ መሐሪው አምላክ እሱ ደግፎን ነው እንጂ ጉልበታችን መንቋቋት ከጀመረ ወገባችን መቆረጣጠም ከጀመረን ቆይቷል። ነፍሳችንም ከዛለች ከርማለች። የምንኖር ይመስለናል እንጂ ብዙ ነገር ካቆምን ቆየን እኮ። በግምት ነው ቀኑ መሽቶ የሚነጋው። እንደምንም የምድር ጉዞን ለማለፍ የሚታገል ትውልድ በበዛበት ውስጥ መንፈሳዊ ቁመና ብቻ ነው የሚያዋጣው ወንድሞች። ማንም በግራም በቀኝ ለኛ የሚቆምልን ሰው የለም። በተለይ ለኦርቶዶክሳዊ ከዚህ በኋላ እግዚአብሔርን ተደግፈው ከመቆም የተሻለ ነገር ምንም የለም። ምናያቸው ነገሮች በሙሉ የሰማዕታት ዘመን ላይ እንዳለን ያሳያል። እኛ ችላ ብለን ተመሳስለን ለማለፍ አያልፍም። ማንም ሰው ተመሳስሎ አያልፍም። ጥርት ያለ የእግዚአብሔር ሰው ተነቅሎ መውጣት አለበት። ከዚህ ከተበላሸው ዘመን ነጥረህ ውጣ ወንድሜ፣ ነጥረሽ ውጪ ከተበላሸው ዘመን። ወደ ትክክለኛው አቅጣጫ የሁለት ሀገር ባንዲራ ይዞ ማለፍ አይቻልም። በቃ አያችሁ። ስለዚህ ግማሽ ተቀብቶ ግማሽ ተላጭቶ የለም። የዓለምን ጸበል ጸዲቅ እየቀመሰ በሰይጣን ጽዋ እየተጎነጨን ስለዘመርን አንጸድቅም፣ ስላስቀደስን አንጸድቅም። ቆርበንም ላንጸድቅ እንችላለን እኮ ሁለት ቢላዋ ከሆንን።
ሁለት ዓለም ከሆነን ስለዚህ እግዚአብሔር የመረጠው ልዩ ሕዝብ ይፈለጋል። በዚህ ዘመን የምጽአት ምልክቶች እየታየ ባለበት ጊዜ ዘመን ስለተጨመረልን ደስ የሚለን የንስሐ ይሁን ብለን ነው ልንደሰት የሚገባው። ምክንያቱም በስንፍናና በድካም ዘመናችን እያለቀ ነው። ሕይወቴ በነዘላል እመተሰልጠው ሐልቀን ወስክኒ ክራማተ እስከ ገብር ጽድቀ። ሕይወቴ በስንፍናና በድካም እያለቀ ነው። እመቤቴ ሆይ ጽድቅን የምሰራበት ንስሐ የምገባበት ዘመናትን ጨምሪልኝ ማለት እድሜ የሚጨምር ማን ነው? ልጇ ክርስቶስ ነው። በሷ በኩል ክርስቶስን መለመን። አብርሃም አባቶይ ማረኝ ይላል ነዌ ሉቃስ 16 ላይ። ማሪ ማን ነው? ማን ነው ምህረት የሚሰጥ? እግዚአብሔር ነው። ግን አብርሃምን ማረኝ ማለት ምን ማለት ነው? አምላክህ ይማረኝ ይታደገኝ ነው። ደራሲውም እመቤታችንን ልጅሽ ምህረት ይቅርታ እንዲያደርግልኝ በአንቺ በኩል ለምነው። እግዚአብሔር በቅዱሳኑ በኩል ሲለመን ይሰማልና በሕዝቡ ላይ ጨክኖ በእስራኤል አዝኖ ሙሴና ኤልያስ እንኳን በፊቴ ቢቆሙ ይህን ሕዝብ